ያለ ሰላም ህይወት ትርጉም የለሽ ትሆናለች። ሰላም ከሌለ ፍርሃት፣ ጭንቀትና ብጥብጥ ይነግሳሉ። ሰላም ከሌለ እድገት፣ ብልጽግናና ደስታ አይኖሩም። ሰላም ለግል እድገት፣ ለጤናማ ግንኙነት እና ለማህበረሰብ ልማት አስፈላጊ ነው። ሰላም ለልጆች የተሻለ የወደፊት ህይወት ለመፍጠር እና ዓለምን የተሻለ ቦታ ለማድረግ ወሳኝ ነው። ሰላም ከሌለ በችግር ላይ ያሉ ሰዎችን መርዳት፣ ድህነትን መቀነስ እና አካባቢን መጠበቅ አንችልም። ሰላም ትልቅ ሐሳብ ቢሆንም በዕለት ዕለት ህይወታችን ልንገነባው እንችላለን። በትንሽ ነገሮች እንጀምር። ለሌሎች ደግ እንሁን፣ እናዳምጣቸው፣ እንረዳቸው። የተለያየ አስተያየት ያላቸውን ሰዎች እናክብር። በመቻቻልና በመግባባት ላይ የተመሰረተ ግንኙነት እንፍጠር። ውስጣዊ ሰላምን ለማግኘት እንሞክር። አእምሯችንን እና አካላችንን እናዝናና። ጭንቀትን እንቀንስ። ማህበረሰባችን ውስጥ በጎ ፈቃደኞች እንሁን። ሌሎችን እንርዳ። ስለ ሰላም እንማር፣ ለሌሎችም እናስተምር። እያንዳንዱ ትንሽ ጥረት ለውጥ ያመጣል።